ፖሊስ ከአንድ ወር ገደማ በፊት በ25 ዓመቷ ሕይወቷ ያለፈው ቀኒና አዱኛ የሕክምና ክትትል ስታደርግባቸው ከነበሩ የጤና ተቋማት መካከል የሰነድ ማስረጃዎችን እያሰባሰበ መሆኑን ገለጸ። የአማራ ብሔራዊ ንቅናቄ አብን ዛሬ መጋቢት 28 ቀን 2017 ዓ.ም በአዲስ አበባ ሶስተኛ ድርጅታዊ ጉባኤውን ያካሄደ ሲሆን ልዩ ልዩ ውሳኔዎችንም አሳልፏል። የዶናልድ ትራምፕ የታሪፍ ውሳኔን ተከትሎ ከ50 በላይ ሀገራት ወደ አሜሪካ ስለሚልኳቸው ምርቶች ለመነጋገር ዋይት ሀውስን መጠየቃቸውን ባለሥልጣናት ተናገሩ። ሰላም ጤና ይስጥልን ክቡራትና ክቡራን፣ በዓለም ዳርቻ ሁሉ የምትገኙ የቻናላችን ቤተሰቦች፣ ይህ ዋንጫ አነጋጋሪ ነው። እስከ መጨረሻው ድረስ አብራችሁን ከቆያችሁ በዝርዝር ትሰማችኋላችሁ። ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አብራችሁን ሁኑ። ወደ መረጃዎቹ ገባን። ፖሊስ ቀኒና ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎችን እያሰባሰበ እንደሆነ ገለጸ። በቀነኒ አዱኛ ሞት ላይ ዛሬ ቀጠሮ የነበረ ሲሆን በአራዳ ምድብ ችሎት ዛሬ በነበረው ችሎት የፖሊስ ምርመራ ውጤት ይጠበቅ የነበረ ሲሆን ፖሊስ የምርመራ ውጤቶች አሁንም አልደረሱኝም በማለት 14 ቀን ተጨማሪ ቀናትን ጠይቋል። ፖሊስ ይህንን ያስታወቀው ዛሬ መጋቢት 27 2017 ዓ.ም ሲሆን በችሎቱ ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀኒና አዱኛ ሞት ፖሊስ ከ15 ተጨማሪ ሰዎች መረጃ ሰብስቤያለሁ ብሏል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀኒና አዱኛ መጋቢት 01 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈተ ህይወቷ ምክንያት መሆኑን ፖሊስ ማመልከቱ ይታወሳል። ከቀነኒ ሞት ጋር ተያይዞ በግድያ ተጠርጥሮ የታሰረው እጮኛዋ አንዷለም ጎሳ ከዚህ ቀደም በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ መደረጉ ይታወሳል። ፖሊስ ዛሬ በዋለው ችሎት ላይ ስትከታተልባቸው ከነበሩ የጤና ተቋማት ማስረጃዎች ላይ የህክምና ባለሙያዎችን ማብራሪያ እንዲሁም የሰነድና ሌሎች የሰው ማስረጃዎችን ለመሰብሰብ ተጨማሪ የቀጠሮ ጊዜ እንዲሰጠው ጠይቋል። ፖሊስ ከዚህ በፊት የምስክርነት ቃላቸውን የተቀበላቸው 13 ሰዎችን ጨምሮ በአጠቃላይ ከ28 ሰዎች የምስክርነት ቃል መቀበሉን ለፍርድ ቤቱ ገልጿል። በተጨማሪም በሟችና በተጠርጣሪው ስልኮች ላይ የተደረገው የምርመራ ውጤት ባለመድረሱ ተጨማሪ ቀናት እንዲፈቀድለት እንዲሁ በዛሬው ዕለት ጠይቋል። የድምፃዊ አንዷለም ጎሳ ጠበቃ በበኩላቸው ፖሊስ አሁንም በተመሳሳይ ምክንያት ተጨማሪ ቀናትን እየጠየቀ ነው ሲሉ ቅሬታቸውን አቅርበዋል። ጠበቃው አክለውም የአስክሬን ምርመራ ውጤቱ ተጎጂዋ በሕይወት እያለች ከህንፃው ላይ ወድቃ መሞቷን እንጂ ተገድላ ከህንፃው እንደተወረወረች የሚያሳይ ምንም አይነት ማስረጃ እንደሌለ በመጥቀስ ተከራክረዋል። በተጎጂዋ የተጻፈ ማስታወሻ ደብተር መገኘቱን የተናገሩት የድምፃዊ ጠበቃ ተጎጂዋ ለቤተሰቦቿ፣ ለዘፋኙና ለጓደኞቿ ራሷን ልታጠፋ እንደሆነ ጽፋለች ብለዋል። ጠበቃዋ አክለውም ተጎጂዋ ከዚህ ቀደም ራሷን ለማጥፋት በተደጋጋሚ መድኃኒት መውሰዷን በመጥቀስ ተከራክረዋል። በተጨማሪም ደንበኛቸው እንደ ፌዴራል ፖሊስና የብሔራዊ መረጃና ደህንነት አገልግሎት ያሉ ተቋማትን ማስረጃ የማጥፋት አቅም ስለሌለው የዋስትና መብት እንዲፈቀድለት ጠይቋል። ይህ በእንዲህ እንዳለ የተጠርጣሪው ጠበቃ ግለሰቦች እንዲሁም መገናኛ ብዙሃን በችሎቱ ያልተናገሩት ነገሮችን ዘግበዋል ሲሉ አቤቱታ አቅርበዋል። ፍርድ ቤቱ በበኩሉ የመገናኛ ብዙሃን የግራና የቀኝ ክርክርን ሚዛናዊ በሆነ መልኩ ከማስተላለፍ በስተቀር ሐሰተኛና ሚዛናዊ ያልሆኑ መረጃዎችን ከማሰራጨት እንዲቆጠቡ አስጠንቅቀዋል። በመጨረሻም ፍርድ ቤቱ ፖሊስ ያቀረበውን የቀጠሮ ጥያቄና የጠበቃውን ክርክር ለመመርመር መጋቢት 30 2017 ዓ.ም እንዲገኙ ቀጠሮ ሰጥቷል። በምዕራብ ሐረርጌ ዞን ዳሮ ላቡ ወረዳ በሚጨታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳ ያስረዳል። በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክስና ዋተር ኢንጂነሪንግ ተመርቃለች። ከዚያም በኋላ በኦሮሚያ ውሃና ኢነርጂ ቢሮ ለተወሰነ ጊዜ ሰርታለች። ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎቿ ትታወቃለች። በሌላ ዜና የአማራ ብሔራዊ ንቅናቄ አብን ሶስተኛ መደበኛ ጉባኤውን በድምቀት በማካሄድ ዶክተር በለጠ ሞላን የፓርቲው ሊቀመንበር፣ አቶ መልካሙ ጸጋይን ምክትል ሊቀመንበር አድርጎ ሰይሟል። የአማራ ብሔራዊ ንቅናቄ አብን ዛሬ መጋቢት 28 2017 ዓ.ም በአዲስ አበባ ከተማ ሶስተኛ ድርጅታዊ ጉባኤውን ያካሄደ ሲሆን ጉባኤውን በድምቀት በመፈጸም ልዩ ልዩ ውሳኔዎችን አሳልፏል። ጉባኤውን በንግግር የከፈቱት የአብን ሊቀመንበር ዶክተር በለጠ ሞላ ድርጅቱ ከምስረታው ጀምሮ ያጋጠሙትን ተግዳሮቶች፣ የተደረጉ ትግሎችና የተገኙ ድሎችን አውስተው ሊቀመንበሩ በመክፈቻ ንግግራቸው ድርጅታቸው የአማራን ሕዝብ መዋቅራዊ ጥያቄዎችን አንግቦ የፈጠረውን ንቅናቄ እንደ ታላቅ ስኬት ሲያነሱ ከውጭና ከውስጥ የገጠሟቸውን ፈተናዎችም ዘርዝረዋል። ዶክተር በለጠ በንግግራቸው ከጠቀሷቸው ችግሮች ዋነኛው የሰኔ 15 2011 ዓ.ም ክስተትን ሲሆን የአማራ ሕዝብ የትግል አንድነት ላይ ጥቁር ነጥብ የጣለ ነው ብለውታል። ከውስጥም በኩልም አመራሩና አባሉ በመደማመጥና በመከባበር ላይ የተመሰረተ ግንኙነት ባለመዳበሩ ድርጅቱ በከፍተኛ ሁኔታ ተፈትኗል ብለዋል። አያይዘውም ለጉባኤተኛውና ለመላው የአማራ ልሂቅ ካለፉት ችግሮች በመማር በሀሳብ ልዩነት ማመን፣ በልዩነቶች ዙሪያ በሰለጠነ መንገድ መወያየትና መከራከር፣ ከሁሉም በላይ እርስ በርስ መከባበርና መደማመጥ ይኖርብናል የሚል መልእክትን አጽንኦት ሰጥተው አስተላልፈዋል። ሌላው የሊቀመንበሩ ንግግር ላይ ከተጠቀሱ አበይት ጉዳዮች መካከል የህወሓት ወረራን ለመመከት ድርጅታቸው ያደረገውን ተጋድሎ ታሪካዊነት ነው።
ዶክተር በለጠ ህወሓት በአማራ ህዝብ ላይ ያለውን ጥላቻ ከገደብ ያለፈ መሆኑን በህዝብ ትግል ከስልጣን ከተወገደ በኋላ በፈጸመው ወረራ በዚህ ወቅት በተፈጸሙ ግፎች በማስታወስ ወረራውን ለመቀልበስ ከሰፊው የኢትዮጵያ ህዝብ ጋር የተደረገውን የተባበረ ትግል ሊለመድ እንደሚገባ አጽንኦት ሰጥተው ተናግረውታል። ቀጥለውም ከህወሓት ጋር ሲደረግ የነበረው ጦርነት ፕሪቶሪያ ላይ በተኩስ አቁም ስምምነት ከቆመ በኋላ በአማራ ክልል ያጋጠመውን የጸጥታ ችግር አንስተው በግጭቱ የክልሉ ህዝብ እየደረሰበት ያለውን መከራ ለማስቆም መንግስት ይሁን የታጠቁ ወንድሞቻችን ለግጭቱ ፖለቲካዊ መፍትሄ ለመስጠት በጠረጴዛ ዙሪያ ተቀምጠው መነጋገር ይገባቸዋል ሲሉም የሰላም ጥሪ አቅርበዋል። ከሊቀመንበሩ የመክፈቻ ንግግር በኋላ ጉባኤው የድርጅቱን ሪፖርት አዳምጦ ያጸደቀው ሲሆን በመቀጠልም ለቀጣይ ጊዜ የድርጅቱን ቁጥጥር ኮሚሽን እንዲመሩ ዶክተር አያሌው ታለማን በሰብሳቢነት በመሰየም ምክትል ሰብሳቢና የአባላት ሹመት ሰጥቶ የድርጅቱን 40 ቋሚና 5 ተለዋጭ ማዕከላዊ ኮሚቴ አባላትን አጽድቋል። ከሰዓት በቀጠለው ጉባኤው ልዩ ልዩ አጀንዳዎች ላይ በከፍተኛ ትኩረት ውይይቶች ተካሂደዋል። አዲስ የመረጠው ምክር ቤት በበኩሉ ዶክተር በለጠ ሞላን ሊቀመንበር፣ አቶ መልካሙ ጸጋይን ምክትል አድርጎ የሰየመ ሲሆን በአጠቃላይ 9 አባላት ያሉትን አስፈጻሚ ኮሚቴ አጽድቋል። በዚሁ መሰረት ዶክተር በለጠ ሞላ ጌታውን ሊቀመንበር፣ አቶ መልካሙ ጸጋይ ምክትል ሊቀመንበር፣ ረዳት ፕሮፌሰር ዳምጦ ተሰማ ፖለቲካ ጉዳይ፣ አቶ ዩሱፍ ኢብራሂም ህግ ጉዳዮች፣ አቶ ጋሻው መርሻ ህዝብ ግንኙነት፣ አቶ ሀሳቡ ተስፋ አደረጃጀት፣ አቶ ጥበበ ሰይፉ ጽህፈት ቤት፣ አቶ ማሩ ጃኔ ስትራቴጂያዊ ስልጠና፣ አቶ አንዱዓለም አላምረው ውጭ ግንኙነት አድርጎ የሰየመ ሲሆን ጉባኤው በተሳካ ሁኔታ ምሽት 1 ሰዓት ላይ ተጠናቋል። በመጨረሻም የትራምፕን ታሪፍ ተከትሎ ከ50 በላይ ሀገራት ለመነጋገር መጠየቃቸውን የአሜሪካ ባለስልጣናት ተናገሩ። የፕሬዝደንቱን ታሪፍ ተከትሎ የአሜሪካ አክሲዮን ገበያ ከፍተኛ ቅናሽ ያሳየ ሲሆን የዓለም ገበያ ላይም ለውጥ አሳይቷል። ይሁን እንጂ የትራምፕ ባለስልጣናት ኢኮኖሚው ላይ የሚኖረውን ዘላቂ ጫና አሳንሰው አቅርበዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ እንዲሁም አማካሪያቸው በገቢዎች ምርቶች ላይ የጣለው ታሪፍ በዓለም ገበያ ላይ የፈጠረውን አለመረጋጋት፣ አንዳንድ ነገሮችን ለማስተካከል መድኃኒት መውሰጃ መንገድ ያስፈልጋል ሲሉም አስተካክለዋል። እሁድ ዕለት ወደ ኤርፎርስ 1 እያመሩ ባሉበት ወቅት ለጋዜጠኞች ጥያቄ ምላሽ የሰጡት ፕሬዝደንቱ ታይቶ በማይታወቅ መልኩ ለመበልጸግ ስራዎችና ኢንቨስትመንት ዳግም ወደ አሜሪካ እንዲመለሱ ተናግረዋል። የትራምፕ ከፍተኛ ባለስልጣን ባለፈው ሳምንት ይፋ ባደረገው ታሪፍ በታቀደው መሰረት ተግባራዊ እንደሚሆን ገልጸው የኢኮኖሚ ሪሴሽን ሊኖር ይችላል የሚለውን አጣጥለውታል። ትራምፕ ይህንን አስተያየት ከሰጡ ከሰዓታት በኋላ በእስያ የአክሲዮን ገበያዎች ላይ ሰኞ ማለዳ በከፍተኛ ሁኔታ የቀነሰ ሲሆን የጃፓኑ ኒኬኪ በ6.3 በመቶ ሲወርድ የሆንግ ኮንግ ሃንግ ሴንግ ደግሞ 9.8 በመቶ ያህል ድርሻውን አጥቷል። አርብ ዕለት ሶስቱ የስቶክ ማርኬት አመላካቾች በአሜሪካ ከ5 በመቶ በላይ ማሽቆልቆላቸው የታየ ሲሆን ከ2020 ጀምሮ በአሜሪካ የአክሲዮን ገበያ ታይቶ በማይታወቅ መልኩ በ6 በመቶ ቀንሷል። የሳውዲ አረቢያ የአክሲዮን ገበያ እንዲሁ ኮሮና ቫይረስ ወረርሽኝ ወዲህ ከፍተኛ ነው የተባለ በ7 በመቶ ቅናሽ አሳይቷል። በአሜሪካ ግዙፉ የሆነው ጄፒ ሞርጋን የትራምፕን የታሪፍ እርምጃ ተከትሎ የአሜሪካና የዓለም አቀፍ ኢኮኖሚ 60 በመቶ የመውደቅ ዕድል እንዳለው ተንብዮ ነበር። ዶናልድ ትራምፕ እሁድ ዕለት ወደ ኤርፎርስ 1 እየተሳፈሩ ለጋዜጠኞች እንደተናገሩት የአውሮፓና እስያ ሀገራት ከስምምነት ላይ ለመድረስ እየተሟሟቱ ነው ብለዋል። ፕሬዝደንቱ ከአንድ ጋዜጠኛ ሸማቾች የዋጋ ጭማሪና የገበያ ግሽበት መጨመር ስጋት አላቸው በሚል በቀረበላቸው ጥያቄ ውስጥ ጥያቄ የሚረባ አይደለም ሲሉ ምላሽ የሰጡት ፕሬዝደንቱ ምንም አይነት ነገር መጥፎ ነገር እንዲፈጠር አልፈልግም፣ ነገር ግን አንዳንድ ጊዜ ነገሮችን ለማስተካከል መድኃኒት መውሰድ ያስፈልጋል ብለዋል። ከእሁድ ቀደም ብሎ በነበሩት ተከታታይ የቴሌቪዥን ቃለ መጠይቆች የትራምፕ የከፍተኛ ባለስልጣናት እይታ ያለውን የአክሲዮን ገበያ መውደቅን አሳንሰው አቅርበዋል። የገንዘብ ሚኒስትሩ ስኮት ቤሲት ለቢቢሲ እንደተናገሩት በዚህ የተነሳ የኢኮኖሚ ውድቀት አይከሰትም ብለዋል። አክለውም ይህ የማስተካከያ እርምጃ ነው ሲሉ አክለዋል። እንደ ኢንዶኔዥያና ታይዋን ያሉ ሀገራት በሳምንቱ መጨረሻ ላይ ወደ አሜሪካ በሚልኳቸው ምርቶች ላይ የ32 በመቶ ታሪፍ ቢጣልባቸውም የአጸፋ እርምጃ እንደማይወስዱ አሳውቀዋል። የቪየትናም መሪ ቶላም ትራምፕ ከቪየትናም በሚገቡ ምርቶች ላይ የጣሉትን የ46 በመቶ ታሪፍ ቢያንስ ለ45 ቀናት እንዲያዘገዩለት የሚጠይቅ ደብዳቤ መጻፋቸውን ኤኤፍፒ እና ኒውዮርክ ታይምስ ዘግበዋል። ቻይና ግን አርብ ዕለት ከአሜሪካ በሚገቡ ምርቶች ላይ የ34 በመቶ ታሪፍ ከሐሙስ ጀምሮ ለመጣል ውሳኔ ያሳርፋለች። ክቡራትና ክቡራን የዋንጫ ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችንን ሰብስክራይብ፣ ሼር እንዲሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ